በጉጉት የምንጠብቀው ሐረግ ድራማ ክፍል 61 ፂና ኤፍራታ አንድ ላይ ቁጭ ብለው እያወሩ እያለ ፂ ለኤፍራታ መንገድ ላይ እንደተጣለች እናቷ ተደፍራ እንደወለደቻት ማሳደግ ስላልቻለች አምጥታ እነሱ በር ላይ እንደጣለቻት እና እነሱ ደግሞ የፂ እናትና አባት አንስተው እንዳሳደጓት ትነግራታለች። እናም እናትሽ ምን አድርጊ ነው የምትያት? ምን ታድርግሽ? ምን አድርጊ ነው የምትያት? በቃ ልጅ ነበረች ተደፈረች፣ ከዛ አረገዘችሽ፣ ወለደችሽ። ማሳደግ ስላልቻለች እኛ በር ላይ ጣለችሽ። ከዛ በኋላ እኛ አሳደግንሽ። ካደግሽ በኋላ እናትሽ በሰራተኝነት መጥታ እዚህ እየሰራች ነው። ምን አድርጊ ነው የምትያት ብላ ለኤፍራታ ትጮህባታለች ማለት ነው። ኤፍራታ ደግሞ በጣም ግራ ተጋብታ ምን ሆነሽ ነው? ምን እያልሽ ነው ያለው ነው ወይስ ገና ከእንቅልፍሽ ያልተነሳሽም ስትላት፣ ለምንድን ነው ከእንቅልፍ የማልነሳው? እውነታውን እኮ ነው እየነገርኩሽ ያለሁት። አይገባሽም እንዴ? ቆይ እናትሽን ምን አድርጊ ነው የምትያት? ለምንድን ነው የማትወጃት እናትሽን ብላ ስትላት፣ ኤፍራታ ደግሞ ያው ቤተሰቦቿን ስለምትፈልግ በጣም ግራ ተጋብታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉ። ስወዳችሁ ላይክ አትርሱ ደግሞ ማለት ነው። እናም ኤፍራታ በጣም ደንግጣ ወደ እሷ ዞር ብላ ምን እያልሽ ነው ያለሽው? እኔ አልገባኝም። የእውነት ከእንቅልፍሽ አልተነሳሽም ማለት ነው ስትላት፣ እንደውም ወንድም የመጣ ናታን ይኸውልህ አትሰማለች እኮ እንደዚህ ብዬ ብላትኝ በፍጹም ልታምነኝ አልቻለችም ስትለው፣ ምን እያወራችሁ ነው? አልገባኝም ሲላት፣ በቃ እንደዚህ ብዬ አልኳትኝ፣ እሷ ግን ሊገባት አልቻለም ትላለች ማለት ነው። ከዛም ፂንተዋትና ኤፍራታን ወደ ኤፍራታ ዞር ብሎ ምን እያለችሽ ነው ሲላት፣ እንዲህ ጽናት ማለቴ በጣም ብዙ ነገር እያለችኝ ነው። እኔ ግራ ገብቶኛል። ብዙ አሳማኝ ነገሮችን ደግሞ እየነገረችኝ ነው። የእውነት የማታውቀው ነገር ቢኖር እንደዚህ አትለኝም። የምታውቀው ነገር አለ። እናም እኔ ግራ ገብቶኛል። ነገሮች የእውነትም ይመስሉ ናቸው። እናቴ በልጅነቷ እንደተደፈረች ከዛም አረገዘችኝ፣ ወለደችኝ። ማሳደግ ስላልቻለች በር ላይ አምጥታ እንደጣለችኝ እና ከዛ እነሷ አምጥተው እንዳሳደጉኝ ከዛ ደግሞ ገኒ እናቴ እንደሆነች እየነገረችኝ ነው ስትለው፣ ናታን እንደምንም ብሎ ቁጭ አድርጎ እያሳመነ እያለ እኔ ናታን በጣም ግራ ገብቶኛል። እኔ ናታን እኔ ምን ማድረግ እንዳለብኝ አላውቅም። ነገሮች እውነት የሚያስመስሉ ናቸው እና እሷ ያለችው ብዙ እውነት ያለው ነገር አለ፣ ብዙ የሚመሳሰል ነገር አለ። እኔ ለምን እንደሆነ አላውቅም፣ እውነት እየመሰለኝ ነው። ነገሮች ሁሉ እውነት እየመሰሉኝ ነው ስትለው፣ እሱ ደግሞ በፍጹም እንደዛ አይደለም የኔ ጨረቃ እንደዛ አይደለም ብሎ ብቻ እንደምንም ያሳምናታል ማለት ነው። ከዛ ገኒ ቤት እየወለወለች ስለነበረ ከኋላዋ ቀስ ብላ ሉሊት ትመጣለች ማለት ነው። ከዛ ሉሊት ስትመጣ ምን እያደረግሽ ነው ብላ ስትላት፣ አንቺ ምን እያደረግሽ ነው ብላ ትጮህባታለች ማለት ነው። ከዛ እንዴ ቆይ ሹክክ ብለሽ የምትመጪው ለምንድን ነው ስትላት፣ እንዴ ለምንድን ነው የምንሿከከው? እኔ ማንንም እኮ አልፈራም። ቤቴ አይደል እንዴ? በቤቴ ለምን እንሿከካለሁ ብላ ገኒ ጋር ግብ እያሉ እያለ ድንገት ከኋላ ማን ቢመጣ ጥሩ ነው? ኤፍራታ ትመጣለች ማለት ነው። ከዛ ሾከክ ብላ ስትመጣ ምን እያደረግሽ ነው ብላ ስትጠይቃት፣ ያው ሉሊት ኤፍራታን ስለምትፈራት እንዴ ምንም አላደረግኩኝ ምን አደረግኩኝ ምናምን እያለች ስታወራ ድንገትና ኤፍራታ ትመጣለች ማለት ነው። ማለት ኤፍራታና ገኒ ፊት ለፊት ይተያያሉ። ከዛ ገኒን ኤፍራታ በጥሩ አይን አላየቻትም ማለት ነው። እናም ኤፉዬ የልትሄጂ ነው ማለቴ ሰሞኑን ወጣ አብዝተሻል እና የልትሄጂ ነው ስትላት፣ የትም አልሄድም የሆነ ቦታ ደርሼ እመጣለሁ እና ነይ ልሸኝሽ ብላ ሉሊትን ነይ ልሸኝሽ ብላ ከሉሊት ጋር ትወጣለች ማለት ነው። ገኒ ደግሞ በጣም ግራ ስለተጋባች እሷንም በጥሩ አይን ስለማታያትኝ እናም ደግሞ ከሉሊት ጋር ነይ ልሸኝሽ ሲባባሉ በጣም ግራ ገብቷል። ቆይ ኤፉዬ ከመቼ ወዲህ ነው ደግሞ ሉሊትን የምሸኛት? እስከ ዛሬ ድረስ እንደዚህ ተባብላችሁ አታውቁም። ደግሞ ብዙ ጊዜ አትወጭም ነበር። አሁን ወጣ አብዝተሻል። ምንድነው ነገሩ? አዲስ ነገር አለ ስትላት ብዙም አልመለሰችላትም ለገኒ። እሷም ሁለቱም ተያይዞ ይወጣሉ። ከዛ ናታን ይመጣል ማለት ነው። ናታን ምንድነው የተፈጠረው ነገር? ኤፍራታ በጥሩ አይን እያየችኝ አይደለም። አሁንም ከላይ ስትወርድ በፍጹም በጥሩ አይኗ አላየችኝም። እኔ እያናገርኳት ትታኝ ነው የሄደችው። ምንድነው የተፈጠረው ነገር ሲላትኝ፣ ፂም እዛው መጥታ ስለነበረች ፂ ደግሞ ሌላ ነገር እየቀባጠረች ስለነበረ ገኒ ወደ ውጭ ወጥተን ማውራት እንችላለን ይላትና ገኒ እናታ ይዟት ይወጣል ማለት ነው። ናታን ይዟት ከወጣ በኋላ ገኒ
የተፈጠረ ነገር አለ። ኤፍራታ የምጠረጥርበት የተፈጠረ ነገር አለ። አንቺ እስከ መች ድረስ ነው ዝም የምትይው ሲላትኝ፣ ምንድነው የተፈጠረው ነገር ንገረኝ፣ የተፈጠረውን ነገር ንገረኝ። እኔ ያለ ምክንያት አይደለም እንደዛ በመጥፎ አይን ስታየኝ የነበረው እና ምንድነው የነገራችኋት ናታን፣ ምንድነው የነገራችኋት ስትለው፣ በቃ ጽ ነግራታለች። ጽን ታውቂያለሽ፣ ዶክተሩ ተናግሯል የሆነ ሰዓት ላይ ሁሉንም ነገር ታስታውስና ከዛ ደግሞ ትንሽ ቆየት ብላ ትረሳለች ብሏል። እናም ያው የተፈጠረውን ነገር አንቺ በልጅነትሽ ተደፍረሽ እንደወለድሻት፣ ከዛ አምተሽ በር ላይ እንደጣልሻት፣ እኛ እንዳሳደግናት፣ ከዛም አንቺ ደግሞ በሰራተኝነት መጥተሽ እዚህ እየሰራሽ እንደሆነ ሁሉንም ነገር ትነግራታለች ሲላትኝ፣ እኔ እገላታለሁ እያለች ስትፎክር፣ ናታን ደግሞ ለምንድን ነው እንደዛ የምትይው? እኔንም እኮ እየጎዳሽኝ ነው ያለሽው። ለምንድን ነው አንቺ ዝም የምትይው? እስከ መች ድረስ ነው ዝም የምትይው? እኔ አሁን እንደምንም ብዬ አሳምኛታለሁ። እሷ በጣም ጠርጥራለች፣ ጥርጣሬ ውስጥ ገብታለች። እኔ እንደምንም ብዬ አሳምኛታለሁ ለአሁኑ። ነገር ግን እስከ መች ድረስ ነው ደብቀን? ይህን ነገር እስከ መች ድረስ ነው የምንደብቃት? የኔ ጨረቃ እንደዚህ እንድትሰቃይብኝ አልፈልግም። ቤተሰቦቿን ትፈልጋለች አውቃለሁ፣ ማወቅ አለባት። አንቺ ማትነግሪያት ከሆነ እኔ እነግራታለሁ ሲላት፣ እንዴት ብዬ ነው አሁን የምነግራት? አሁን ከነገርናት፣ በዚህ ሁኔታ ከነገርናት እኔንም አንተንም ዳግምንም አቤልንም ሁላችንንም ነው የምጣላል። ስለዚህ እንዴት ብዬ ነው የምነግራት ስትለው፣ የፈለገ ነገር ይፈጠር ከሌላ ሰው ጋር የምትሰማው አንቺ ብትነግሪያት ይሻልሻል፣ ያለበለዚያ እኔ እነግራታለሁ፣ አንቺ አልነግራትም ካልሽ እኔ እነግራታለሁ ብሎ ሲላት፣ በፍጹም አሁን መስማት የለባትም በቃ ጊዜ ስጠኝ ስትለው፣ እሺ በቃ ለአንድ ወር እሰጥሻለሁ ሲላት፣ አንድ ወርማ ትንሽ ነው፣ እኔ በአንድ ወር ውስጥ እንዴት ብዬ ነው የምነግራት ስትለው፣ በፍጹም ከዛ ማለፍ የለበትም እንደውም አንድ ወር በጣም ብዙ ነው ብሎ ሲላት፣ እሺ በቃ አንድ ወር ስጠኝ ዳግም ይሞት እኔ አሳምኜ እነግራታለሁ ትለዋለች። ከዛም እንደዛ እሺ ተባብለው ይለያያሉ። አቤል ከዳግም ጋር አንድ ላይ ቁርስ እየበሉ ነበር። አቤልና ዳግም ቁርስ እየበሉ ስለ ፂ ነው የሚወሩት። እናም ፂን እንደ ማለቴ ያንተና የፂ ግንኙነት በጣም እየገረመኝ ነው። እናም በፊት እንደዛ አትመስሉኝም ነበር፣ አሁን ግን ትወዳታለህ፣ ከእሷ ጋር ስትሆን ያለ ፈገግታ ብቻ እንደምትወዳት ያስታውቅብሃል እያለው ቁርስ እየበሉ እያለ ድንገት ያው ፂም ተጨንቃ ስለነበረ ሁሉም ፊቱን ትንሽ ዞር ስላደረገባት ወደ አቤል ትደውልና፣ እባክህን ጨንቆኛል ይዘኝ እንድትወጣ ፈልጋለሁ፣ እኔ በጣም ነው የጨንቀኝ፣ በቃ አስጠልቶኛል ስትለው፣ እሺ በቃ ይዤሽ እወጣለሁ ብሎ ተደዋውለው አውርተው ከጨረሱ በኋላ እንደውም ምን አለ ዳግም፣ በቃ ከቤት ትምጣ፣ እዚህ ትምጣና እኔ ቆንጆ ቤቱን አጽዳድቼ ቆንጆ ቁርስ ማለት ቆንጆ ምሳ እሰራላችኋለሁ፣ እናም እዚህ ትቆያላችሁ ትጫወታላችሁ ሲለው፣ ግን አንተ አይደብርህም ብሎ ሲለው፣ እንዴ ለምን ይደብረኛል? እንደውም በጣም ነው ደስ የሚለኝ ይለዋል። ከዛ በኋላ እሺ ተባብለው መጥቼ ወስድሻለሁ ብሏትኝ ይለያያሉ። ከዛ አቤል ከነ ፂ ቤት ይሄዳል ማለት ነው። ከነ ፂ ቤት ሲሄድ ሁለታቸውም ናታን እና ፂ ቁርሳቸውን እየበሉ ነበር። እና ቶሎ ቁጭ በልና ቁርስ ብላ ምናምን ሲባል፣ አይ እቤት በልቻለሁ እኔ የመጣሁት አሁን ፂ እንደወስድ ነው እና በልተሽ ጨርሽና አብረን እንሄዳለን ሲላት፣ እሺ ከፈለክ ና ቁርስ ብላ ወይም ላጉርስ ስትለው፣ እሱ ደግሞ እምቢ ይላል። ናታን ደግሞ ገኔን ጠርቷን ነበር። እናም የጠራትን ምክንያት ቁርስ እንድትሰጠው ነበር። እሱ ግን እምቢ ይላል ማለት ነው። በሌላ በኩል ወይዘሮ ሌሎትና ኤፍራታ እያወሩ ነበር። እናም ያው አሁን አንድ ላይ እየሰሩ ነው። ነገር ግን ችግሩ ሉሊት አትታመንም። እናም እኔ አላምንሽም፣ እኔ ጋር መሆንሽን እንዴት ብዬ ነው የማረጋግጠው? እነዛ ሴቶቹ ጋር ስትሄጂ ካሜራ ገጥማለሁ። ከዛ በኋላ እውነታው የሚታወቀው እዛ ላይ ነው። አሁን ግን እዚህ ድረስ ከሸኘሁሽ ይበቃሻል። ስለዚህ ቻው ብላ ትሄዳለች። እናም ሉሊት ደግሞ ምን አይነት ዕዳ ገባሁኝ? ትንሹም ትልቁም ያስፈራራኛል እንዴ? እኔ ምን ውስጥ ነው የገባሁት? ምናምን እያለች እያለ ከሉሊት ጋር ተመልሳ ወደ ቤቷ ስትሄድ እፍራታ ድንገት ማን ቢያገኛት ጥሩ ነው? በጣም በሚያሳዝን ሁኔታ ያፌት ያገኛታል ማለት ነው መንገድ ላይ። እናም ያፌት አግኝቷት ያግታታል። ከዛም ብዙ ነገር ይላታል ስለ ናታን በጣም መጥፎ ነገር እና ሊገለው እንደሚፈልግ ወይም ሌላ ነገሮችን እባክህን ተው፣ ለምንድን ነው የማትሆን እያለች እሱን እየጠየቀችው እያለ ነገር ግን መኪና ውስጥ ካልገባሽ ናታን ወይም የናታን ህይወት ችግር ውስጥ ነው ሲላትኝ በጣም ስለደነገጠች እንደምንም ብላ መኪና ውስጥ ትገባለች። ከዛ እንደምንም ብላ መኪና ውስጥ ከገባች በኋላ በጣም በሚያሳዝን ሁኔታ ናታንን ምን እንዳደረጉት አላቅም የሰው ነፍስ ሲያጠፋ የሚያሳይ ቪዲዮ ያሳያታል ማለት ነው። እናም ያው የናታን ህይወት በጣም ችግር ውስጥ እንዳለ ያሳያታል። ከዛም እያለቀሰች እሱን
ያላት አማራጭ እሱን መለመን ነው። እናም እሱ ደግሞ በዚች ምድር ላይ እኔ አንቺን ነው የምወደው፣ እኔ ማንም ምንም አይመስለኝም፣ አንቺን እወድሻለሁ፣ አፈቅርሻለሁ፣ በቃ አንቺ እንድታገቢ ነው የምፈልገው ሲላት፣ እሷ ደግሞ እግሩ ስር ተንበርክካ ብትለምነውም እምቢ ይላታል ማለት ነው። በሌላ በኩል ሔዋን ሔዋን ቤዛን ልጠይቃት ትሄዳለች ማለት ነው ከእስር ቤት። ከዛም ቤዛ ደግሞ ማንም ጠያቂ እንደሌላት ምግብ ይሰጧታል፣ ነገር ግን ማንም ጠያቂ እንደሌላት ቢያማት እንኳን የት ነሽ ብሎ የሚጠይቃት ሰው እንደሌለ ብዙ ነገር ትነግራታለች ማለት ነው። እናም ሔዋን ያው ሁላችንም እንደምናውቀው ፖሊስ ስለሆነች እየመረመረቻትም እያጣራችም ከእሷ መውሰድ አለባት ነገሮችንም እየወሰደች ነው ያለችው። እናም አንዳንድ ወሬ ታዋራትና ከዛ ቀይራ አድርጋ ጥያቄ ትጠይቃታለች። ቤዛ ደግሞ ቆይ ግን ሔዋን ለምንድን ነው የምትጠይቂኝ? የማታውቂ እየመሰልሽኝ እኮ ነው ምናምን እና ቆይ ሁሉም ሰው እኮ ጠልቶኛል፣ እንደውም እዛ ቤት የነበሩት ይሻላሉ፣ ቢያንስ እንዴት አደርሽ ይሉኝ ነበር። ቆይ አሁንም አልፈታ እንጂ ሁላቸውንም ከቤት አባረሬ ማንም እንዲቀመጥ አልፈልግም፣ የሚወደኝ ሰው ብቻ በዙሪያዬ እንዲቀመጥ ነው የማደርገው እያለቻት እያለ እኔ ምንሽ ያፌት መጥቶ ጠይቆሽ ያውቃል እንደስትላት፣ አይ ደግሞ ለምንድን ነው ስለሱ የምጠይቀው? የዛ ጊዜ ብቻ ነው አንድ ቀን መጥቶ የጠየቀኝ እንጂ ከዛ በኋላ ጠይቆኝ አያውቅም። በነገራችን ላይ እሱ የሚፈልገውን ከማድረግ ወደኋላ አይልም። እናም እኔንም እንደዚህ አድርጎኛል ብላ ስላሳለፈችው ሁሉ ትነግራታለች ማለት ነው። እና ሔዋን ደግሞ እሷን እንደሚወዷት እንደውም ከቤት ውስጥ እያነሷት እንደሆነ ምናምን ትነግራታለች። እሷ ግን ከነሱ ጋር ምንም አይነት ግንኙነት እንደማይኖራት እና መጥፎ እንደሆኑ እየነገረቻት ነበረ። በሌላ በኩል ኤፍራታና ያፌት አንድ ላይ ሆኖ በቃ ምንም ነገር አድርግ እኔ ትቼ እሄዳለሁ ብላ ከመኪና ውስጥ ልትወጣ ስትል ያን ሁሉ ጉድ ካሳያት በኋላ የሆነ ነገር ይላታል። አላቅም ብቻ ያው እርግጠኛ ነኝ ቃላቱ ብዙም አልወጣም መጨረሻ ላይ ስለነበረ፣ ግን ያው በናታን ጉዳይ ነው። እናም ከመኪና ልትወጣ የነበረው ኤፍራታ ተመልሳ ወደ መኪናው ስትገባ ድራማው ያልቃል ማለት ነው። እናም እንግዲህ የያፌት ሴራ መቼም አያልቅም አይደል ቤተሰብ? ይህንን ይመስላል ድራማው። ከልብ አመሰግናለሁ እስካሁን አብራችሁ ስለቆያችሁ።